እንደምን ዋላችሁ? በድጋሚ የክርስቶስ ቤተሰቦች የአባ እንጦስ ገዳም ላይ ያለነው። አሁንም ይህ የምንመለከተው እንግዲህ የአባ እንጦስ ገዳም ለመሳለምና የጸለየበትን ዋሻ ለመሳለም የአባ እንጦስ ቅዱስ አጽሙ የሚገኝበት እንዲሁም የዝምተኛው መነኩሴ ቅዱስ አጽሙ የሚገኝበት ገዳም ነው። ለ44 ዓመት አባ እንጦስ የመጀመሪያ መነኮስ አባት የጾመበት የጸለየበት እግዚአብሔርን ያነጋገረበት ነው። እዚህ ገዳም ለመግባት እንግዲህ የምትመለከቱትን 1500 ደረጃ በእግር መውጣት ይኖርብናል። እንግዲህ አባቶቻችን ጀምረውታል ደረጃውን 1500 ደረጃ ተወጥቶ ነው የሚገኘው። እንደምታዩት ደግሞ በተራራ መካከል የሚገኝ ልክ እንደ ኢትዮጵያውያን ገዳማት በሰሜኑም በተለያየ አቅጣጫ የሚገኙ ገዳማትን ያስታውሰናል። እንግዲህ እናቶቻችንም አባቶቻችንም ወርደዋል ይችን ደረጃ ለመውጣት። 1500 ደረጃ ከተወጣ በኋላ የጸለየበት ዋሻ ይገኛል። እንዲሁም ደግሞ ብዙ አባቶቻችን መነኮሳት የወጡበት የታላቁ የአባ እንጦስ ገዳም ነው። በረከቱ በሁላችን ላይ ይደር። ውስጥ ያለውን ደግሞ እንቃኛለን፣ እንሳልማለን። እኛ ጋር ቆዩ። አምሳ 51 52 53 54 55 56 57 58 59 60 61 62 63 64 65 እንዲህ የተባለ እንግዲህ 66 67 68 69 70 71 72 እንዲህ እያልን 1500 ደረጃዎችን እንወጣለን ማለት ነው ወደ አባ እንጦስ ገዳም ለመግባት። ተጓዦቻችንም እንግዲህ እየወጡ ነው። እንደምትመለከቱት እንግዲህ የገዳሙ ዋሻ ከላይ ይታያቸዋል። የመጀመሪያውን 205 ደረጃ እዚህ ጋር ያበቃል። እዚህ ጋር ያበቃና በዚህ ቦታ እረፍት ይደረጋል ማለት ነው። ከዛ ደግሞ ይቀጥላል። እንግዲህ ከጀመርንበት ጀምሮ እስከዚህ ድረስ ወደ 500 ደረጃዎች ነው የወጣ ነው። ከዛ ደግሞ ይቀጥላል። እንደምትመለከቱት የአባ እንጦስ ዋሻ ገዳም ለማግኘት ሌላ ተጨማሪ ደግሞ ደረጃዎችም መውጣት ይኖርብናል ማለት ነው። እንቀጥላለን። እሺ እንግዲህ ከ550 ደረጃ በላይ ከወጣም በኋላ ደግሞ የምናገኘው የታላቁ የዝምተኛው መነኩሴ የመታሰቢያ ቤተ መቅደስና ስመ ቅዱሱ ነው። ከዚህ የምናገኘው በዚህ በአባ እንጦስ ገዳም አቅራቢያ የሚገኝ ነው። የታላቁ አባት የአባ ዝምተኛ መነኩሴ ማለት ነው። ከአባ እንጦስ ገዳም አቅራቢያ ላይ ነው የሚገኘው። ከፊሉ አጽሙ በዚህ ይገኛል ማለት ነው። በረከቱ ይደርብን። እንግዲህ እንደምንመለከተው
እስከ 1500 ገደማ የሚጠጉ ደረጃዎችን ጨርሰን ወጥተን እጅግ በጣም የሚያምረው ታላቁ አባት አባ እንጦስ ለ44 ዓመት የተጋደለበት ዋሻ ነው የምንገኘው የደረስነው ማለት ነው። እንግዲህ ዋሻው በዚህ ውስጥ ይገባል። ተራራውም እንደምታዩት በጣም ያምራል። ትግራይ ሀገር ያሉት ዋሻዎችን ያስታውሰናል። በተለይ ይህ ገራልታ አካባቢ ያሉት እንደዚሁም ወደ አውዜን አካባቢ የሚገኙት ገዳማትን ያስታውሰናል ማለት ነው። ውስጥ ገብተን ደግሞ ያለውን ነገር ደግሞ እንመለከታለን፣ እንሳልማለን። የጻድቁ የአባታችን የአባ እንጦስ በረከት ሁላችን